ድልድል ነው ጀማው ምን አይነት ድልድል ነው የደረሰን እኛን የሚመጥነን ድልድል አሁን ትልቅነታችንን ግዝፈታችንን የሚመጥኑ ተጋጣሚዎች ነው የደረሱን ማንዬ በመጀመሪያ ጨዋታ ማድሪድን ነው የምናስተናግደው በሜዳና በደጋፊያችን ፊት ማንዬ ይህን ታዲያ ለኔ አትነግረኝም አዳሜ ማድሪድ ምናምን ብለህ እኔ ላይ መታ አታወራም እኔ ነኝ አንተ ላይ መጥቼ ማውራት የምችለው ምክንያቱም ማድሪድን በመውቀት በመርገጥ ኤክስፐርቱ እኔ ነኝ ገብቷል አይደለ ይኸውልህ ህጋዊ ሚስቴ ነች ማድሪድ በሻምፒዮንስ ሊግ ላይ ያለምንም ጭቅጭቅ ማለት ነው ሆም አዌ ሰጣታለሁ ፋርፋራዊ ባገኛትም አለቃትም በማስቀጠል ከባየር ሙኒክ ጋርም እንደዚሁ ተደልድለናል ጀማው ቦሩሲያ ዶርትመንድ በእኛው ምድብ ላይ ያለው ማን ሪያል ቤቲስ ናፖሊ ከዛ በኋላ ያሉትን ተዋቸው ጀማው በዋናነት ግን ሪያል ማድሪድ እና ባየር ሙኒክ ከኛ ጋር ተደልድሏሉ ጀማው እንዴት አያችሁ ድልድላችንን ማለት በቃ የሆነ ፈርጣማ ቡድን ስላለኝ ምንም አልመሰለኝም ድሮኮ እንዲንቀጠቀጥ ነበር ቡድን ነበር አታ ማን ግባ በለው ማንንም ይሁን ማን ከማን ገነርስ ዩናይትድ ፋሚሊ በአውሮፓ ሻምፒዮንስ ሊግ ክለባችን ማንቸስተር ዩናይትድ ተጋጣሚዎቹ ዛሬ ይፋ ሆነዋል። ቪዲዮን ኮፒ ሊንክ ሪፖስት ላይ በማድረግ ጀምሩት። እንግዲህ ክለባችን ማንቸስተር ዩናይትድ በአውሮፓ ሻምፒዮንስ ሊጉ እነዚህን 8 ክለቦች የሚገጥም ይሆናል። አትሌቲኮ ማድሪድ፣ ባየር ሙኒክ፣ ሮማ፣ ስፖርቲንግ፣ ቪላሪያ፣ ሌፕዚግ፣ ሳባህና ኮሞ ይገኛሉ። ባየር ሙኒክን በሜዳችን ነው የምናገኘው። በእርግጥ ከሌሎቹ አንፃር ትንሽ ቀለል ይላል ብዬ አስባለሁ። በእርግጥ አትሌቲኮ ማድሪድ እና ባየር ሙኒክ ይገኛሉ። እነዚህ ንኞቹም ትንሽ ስማቸው ትንሽ ይሁን እንጂ ቡድኖቹ በጣም ፈታኝ ናቸው። ለማንቸስተር አሁን ደግሞ እኛ ከስንት ጊዜ በኋላ ወደ ሻምፒዮንስ ሊግ የተመለስ ነው። በእርግጥ ሻምፒዮንስ ሊግ ያው የነገስንበት ነው ታውቃላችሁ። ቤታችን ነበረ ጊዜ ጥሎን ነው። ግን እስከዛ ደግሞ ቡድናችን ሊሻሻል ይችላልና እንግዲህ ተጋጣሚዎቻችን እነዚህ ናቸው። ለማንኛውም እስቲ እናንተ በሻምፒዮንስ ሊግ ድልድል የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ ሪፖስት ላይክ ማድረግ እንዳይረሳ። ቴንክ ዩ። ኦኬ ጋይስ እንግዲህ የክለባችን የሻምፒዮንስ ሊግ ድልድል እንግዲህ ዩሲኤል ድሮ ወጥቷል ማለት ነው። ፒኤስጂን የሁሉንም አለቃ እንግዲህ ዘንድሮ አግኝተን እንደምንበቀላት አልጠራጠርም። ያን 4-2 አሸንፎኛል ሜዳው ላይ ሄጄ መጀመሪያ ከፒኤስጂ ጋር እንጫወታለን። ባርሳ አለ ሊውል ቀጣይ ባርሳን ግን ማግኘት የምፈልገው የሆነ ጥሎ ማለፍ ላይ ምናምን ነው። አሁን ብዙ የሲቲ እና የባርሳ ደጋፊዎች ስላሉ እየተቃቀፍን ሳንገባባ ብዙ እንጫወታለን ማለት ነው። ስፖርቲንግ አለ፣ ፖርቶ አለ፣ ናፖሊ አለ። የኬዲቢ ቡድን እንግዲህ ድጋሜ ቻምፒዮንስ ሊግ ላይ ልንገናኝ ነው። ሌፕዚግ፣ አቴንስ እና ሌንስ ምንም አይሉም። እንግዲህ ዘንድሮ ቻምፒዮንስ ሊጉን እንበለዋለን። የዩናይትድ ደግሞ እንዲህ ነው እንግዲህ ብሩኖ ተደብቆ ነውላ እንግዲህ ቀላል ይደርሳቸው ባይዘ ሙኒክ አትሌቲኮ ቢከብዱ ነው ስለ አንጻራዊ ማለት ነው እንጂ ሁሉም ቡድን በዚህ ሰዓት ከባድ ነው። ግን ሙኒክና አትሌቲኮ ቢሆኑ ነው ሮማ፣ ስፖርቲንግ፣ ሌፕዚግ፣ ቪላሪያል፣ ሳባህ የሚባልና ኮሞ ራሱ ባይዞ በጣም ከባድ ቡድን ነው። እዩት ቻምፒዮንስ ሊግ ምን እንደሚመስል ያው በቀላል ነገርም ቢሆን እሺ ሊቢያንስ የአውሮፓ ሻምፒዮንስ ሊግ ዕጣ ድልድል ከደቂቃዎች በፊት እንግዲህ ይፋ ተደርጎ ነበር። እናም ውዱና ኃያሉ ክለባችን ሊቨርፑል ማለት ነው በምትመለከቱት መንገድ የሚገጥማቸው ክለቦች እንግዲህ ታውቀዋል ማለት ነው። በመጀመሪያ እንግዲህ አትሌቲኮ ማድሪድን በሜዳችን፣ ከዛም ፖርቶን በሜዳችን፣ ቪያሪያልን በሜዳችን፣ ሌንስን በሜዳችን፣ ኢንተር ሚላንን ከሜዳ ውጪ ማለት ነው፣ ክለብ ብሩጅን ከሜዳ ውጪ፣ ፊነርባቼን ከሜዳ ውጪ፣ ላስክን ከሜዳ ውጪ እንግዲህ የምንገጥም ይሆናል ማለት ነው። ከነዚህ ውስጥ እንግዲህ አትሌቲኮ፣ ኢንተር ሚላን በነገራችን ላይ በአውሮፓ ቻምፒዮንስ ሊግ ማለት ነው ቀላል የሚባል ቡድን የለም ታውቃላችሁ። እና ሁሉም ከባድ ነው። ለማንኛውም ግን ይሄኛው ድልድል የተሻለ ይመስለኛል ከበፊቱ። እውነቴን ነው የምላችሁ በፊት ማድሪድ ገና ሳንጀምረው። ለማንኛውም ማለት ነው እንዴት አገኛችሁ ድልድሉን? እሱም በኮሜንት ይመቻችሁ። መልካም ጊዜ ባይ ፋሚሊ። ዩናይትዶች ምን አስገርግዳችሁ ነው እንደዚህ አይነት ድልድል የደረሳችሁ? ምን አስደረጋችሁ ነው? አራጀማው እኔ እዛ አከሻከሻለሁ። ማድሪድ ነሽ፣ ባየር ሙኒክ ነሽ፣ ዶርትመንድ ነሽ ምናምን እንዳለ እኔ ጋር ነው ያሉት። ከዛ ውስጥ የዩናይትድ ድልድል ብዬ ከተፈለልሃለሁ። ማንም የለም እዚህ ቤቱ ጭር ብሏል። ማንም የለም። በቃ ሙኒክን ያለው ምናልባት አትሌቲኮ ነው ያለው። በቃ ከዛ ውጪ ተመልከት እንዴ ምን የሻይ ሰጣችሁ ነው ወይስ አዲስ ገቢ ስለሆናችሁ? ይሄ ፎርማት ገና ነው አልለመዱትም ስለሆነ ቀለል አድርገን እናውጣላችሁ ድልድሉን ብለው አስበው ነው ከሆነ ጥሩ። እኔ እኮ ውስጥ እኮ ሁሉም እኮ እንደሚከብድሽ አውቃለሁ። እኔ ለምን አውቅሻለሁ አንቺን ጠቅቄ ተርፍዬ ስለማውቅሽ ሁሉም እንደሚከብድሽ አውቃለሁ። ግን እንዴት ነው ትላልቆቹ ቲሞች አንድ ብቻ ይደርስሽ? ሙኒክ ብቻ ይደርስሻል? ይሁንሽ አትሌቲኮ ሁለት ብቻ ይደርስሻል? ማን እንዴ? እኔ ምን አድርጌ ነው እንግዲህ ዝም በታገልኩኝ ፋይናል በደረስኩኝ? ይሄ ሁሉ ጫናና ዱላ የሚያበዙ ክለቦች ሰብስበው እኔ ጋር ማምጣት ምን ይባላል
እኔ ወጣለሁ። ይብላኝ ላንቺ እኔ ማከሻከሻለሁ፣ ችግር የለውም። እንዲህ ግን እንዲህ ድልድል ደረሳት ወይ ጉድ! ሰበር መረጃ ሀቢቢ፣ በአውሮፓ ቻምፒዮንስ ሊጉ የምናስቀይማቸው 8 ክለቦች ታውቀዋል። በመጀመሪያው ማን? ሪያል ማድሪድን ሜዳችን ላይ ቪኒሲየስ ጁኒየርን ጆዜ በጣም ነው ማዝነው። ሲቀጥል ባየር ሙኒክን አዌይ በሜዳቸው ነው የምንሄደው። የሚቀየም ክለብ ነው። ዶርትሞንድ 9 ነጥብ ትላለህ። ሪያል ቤቲስ ጭራሽ ቀልድ። ሊል፣ ናፖሊ ሳባ ምንድነኛ አለ ደግሞ ይሄ የት ነው ማላቀው? ይሄን ደግሞ ጭራሽ ሆም ነው። ስላቪያ ፕራሃ 8ኛው ጨዋታ ነው አዌይ ማለት ነው። እና ስንት ነጥብ የምናገኝ ይመስላችኋል? ከ8ቱ እኔ ሁሉንም አብዮታዊ እርምጃ የምንወስድባቸው ነው ይመስለኝ። ምናልባት አዌይ የባየር ሙኒክ ሊሆን ይችላል። ሐሳባችሁን ኮሜንት ላይ አስቀምጡ። ይመቻችሁ። ሰበር ዜና ፋሚሊ፣ የቻምፒዮንስ ሊግ ምድብ ድልድላችን ወጥቷል። ፎሎ እያረክ ተከታተል። የሞት ምድብ ማለት ነው። ያስጠላል። በቃ የሞት ምድብ ራሱ ገነት ነው። ከዚህ ምድብ አንጻር ማለት ነው። የመጀመሪያ ጨዋታችንን ሚስተር ቻምፒዮንስ ሊግ ሃላ ማድሪድ ዌልካም ሆም ነው የምለው። በሜዳዬ ማድሪድ እጋብዛለሁ። ከዛ ባየር ሙኒክ አምና ተሳፍጣናለች፣ እደግማታለሁ አዌይ ሜዳው ላይ ሄጄ ማለት ነው። ዘንድሮ ደግሞ ከዛ ዶርትመንድ፣ ሪያል ቤቲስ አለ፣ ሊል፣ ናፖሊ ምንድነው ሄደው ዋይፋይ ፓስወርድ የመሰለ ስም ተውቴን፣ ስላቪያ ፕራሃ ወገን የሞት ምድብ ያስጠላል። ዘንድሮ በምድብ ድልድል ነው ቻምፒዮንስ ሊግ እንደምበላ ማሳየ ማለት ነው። ትቀጠቀጣለህ በቃ አስጨናቂ ነው። ግን አጀማ ኢቴፍሲን ሰብሰብ ብለን እንዲህ ከቤተሰብ ጋር እያየን እያደማመቅነው ነው። በዛውም የማንቼ የቻምፒዮንስ ሊግ ጨዋታ ድልድል እንግዲህ ኦፊሻል ሆኗል ማለት ነው። በመጀመሪያው ጨዋታ የምናገኘው ባየር ሙኒክን ነው በሜዳችን ማለት ነው። ከዛ በኋላ አትሌቲኮ ማድሪድን እንግዲህ ከሜዳችን ውጭ ሄደን እንገጥማለን ማለት ነው። በመጀመሪያ ጨዋታችን እንግዲህ ታይ ኦሊሴ ከሉክሾ ዲያዝ ከዳሎት እግዚአብሔር ይርዳል። እኔ ሌላ ምንም አይደለም። በመጀመሪያው ጨዋታ እንዳልኳችሁ ሙኒክ እናገኛለን፣ ከዛ አትሌቲኮ፣ ከዛ ሮማን እናገኛለን በሜዳችን። ከዛም በኋላ ስፖርቲንግን እያለን እንቀጥላለን ማለት ነው። ስክሪኑ ላይ አስቀምጬላችኋለሁ ሙሉ ጨዋታውን። ምን ተሰማችሁ? ሾካ ኦዲሴ ዲያስ ከዳሎት የመጀመሪያው ጨዋታ እናሳያችኋለን። ብቻ ለማንኛውም የታባታችሁ በሜዳችን አንሰማችሁ። ቻምፒዮንስ ሊግ ድልድል ወጥቷል። ወደ ነገስንበት ቻምፒዮንስ ሊግ ተመልሰናል ይላል ያራዳጅ። ባየር ሙኒክ የተባለ ቲም ግን አልተፋታንም። ገና ለገና 1999 ላይ ያን የመሰለ ዋንጫ በ2 ደቂቃ እንዴት ትነጥቀኛለህ በሚል ንዴት ሁል ጊዜ ቻምፒዮንስ ሊግ ላይ በገባን ቁጥር ይመጣብናል ማለት ነው። ለማንኛውም በሜዳችን ባየርንን እናገኛለን። አትሌቲኮ አለ አዌ፣ ሮማን በሜዳችን፣ ስፖርቲንግ አዌ፣ አርቢ ሌፕዚግ በሜዳችን፣ ቪላሪያል አዌ። ይሄ ቲም አይቻለሁ ኳሊፊኬሽን ላይ ደደብ የሆነ ቲም ኮሞ ፋብሪጋስ ቲም ነው። በነገራችን ላይ ከሌሎቹ በጣም የኛ ከበድ ይላል። ምናልባት የባርሳ ምናምን ካልሆነ አብዛኞቹ የኛ ከዚህ ቲም በስተቀር አውሮፓ ቶፕ 6 ሊግ ውስጥ ቶፕ 5 ሊግ ውስጥ ያለ ቲም ነው የምንገጥመው ማለት ነው። ለማንኛውም ግን እያንዳንዱን ግርፍ አድርገናቸው ማለት ነው ጽድት ብለን ነው። እንዳያሳስባችሁ፣ ምንም እንዳያሳስባችሁ ማለት ነው።